ተወዳጁ ቤዛ ድራማ 137ን ይዤላችሁ ብቅ ብያለሁ። እንግዲህ በዛሬው ተወዳጁ ቤዛ ድራማ እንግዲህ ሎሚ ከነ ቤዛ ጋር እና ከነ ሉላ ጋር ተስማምታ ያ ማለት እንግዲህ የሉላን ገንዘብ የእናት አባቷን ንብረት እየወሰደው ማለት ነው። ሰላም ሰላም ውድ ቤተሰቦቼ፣ ለቲጂ ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮቹ ለምትሰጡን ሀሳብ አስተያየት ከልብ እናመሰግናለን። 137 ይዤላችሁ ስመጣ ሎሚ ከሱራፌል ቤት ነው ምሰራው የነበረው ከዶክተሩ ቤት። በተቃራኒው ደግሞ ሱራፌል የቤዛ ባሏ ነው። ዶክተሩ የቤዛ መንትያ እህት አለቻት። መንትያ እህቷን ሱራፌል ማለት የዶክተሩ አያቅም። የሱራፌል ሚስት ቤዛ ነች። የቤዛ መንትያ እህቷን ዶክተሩ ይወዳታል ማለት ነው። እንግዲህ እህቷን ሁለቶች እህትማማቾች እንደተጣሉ ነው ዶክተሩ የሚያውቀው ማለት ነው። እንግዲህ የእናት አባቷን ንብረት ወስዶ ዘርፌም እንግዲህ ከዶክተሩ ጋር ተመሳጥራ የእናት አባቷን ንብረት ወስዳለች። ስለዚህ ቤዛም ሆነች ማለቴ ሉላ ምንም አይነት ገንዘብ እንደማይሰጣት ከዶክተሩ ጋር ብዙ ጊዜ ዘርፌ ታወራለች። ግን ዘርፌ ነው ያሳደገቻት እናት አባቷ ሞተውባቸው የሁለቶችን መንቶች። ስለዚህ ሎሚ ደግሞ ከዶክተሩ ጋር ነው እና የምሰራው። ሆኖም ግን እነ ቤዛ ከሱራፌል ጋር ተስማምተው ያሴሩት ሴራ ማለት ነው። ሀብታቸውን ለማስመለስ እንግዲህ ከአሁን በፊት አይታችሁት ከሆነ በጣም ብዙ ለፍተው ደክመዋል፣ ግን አልተሳካም። በአሁኑ ደግሞ ማድረግ የፈለጉት በሎሚ መጠቀም ይፈልጋሉ ማለት ነው። ሎሚ እንግዲህ ከዶክተሩ ቤት የምትሰራ ልጅ ናት እና ዶክተሩ በጣም ያምናታል። እንግዲህ ሎሚ ደግሞ ቤተሰቦቿን ይዘውባት አስፈራርተዋተኝ እማሰሪ ከሆነ ቤተሰቦችን ታጫቸዋለች ትላታለች ቤዛ። ቤዛ የሳሚ ሚስት ነች ማለት ነው። እንግዲህ ሉላን ዶክተሩ ሂዶ ቤት ሰው ይልክና ያይዛቸዋል ማለት ነው። ባልሽን አምጪው ሱራፌልን የት ነው ያረግሽው ይሏታል። ሳሚና ሱራፌል ደግሞ አንድ ላይ ናቸው። ውጭ ነው ያሉት ግን አላወቁም ውጭ እንደሆኑ። እንግዲህ ቤት ገብተው የሉላ እህቷ እርጉዝ ነች እና እሷንም የገፈትሯትና ትወድቃለች ማለት ነው። ከዛ ሱራፌል የት ነው ያለው አምጪው ከገባበት ጉድጓድ ገብተሽ አምጪ ይሏታል። እሷም ፍጹም የማውቀው ነገር የለም የት እንዳለ አላቅም ስትል ስትነግራቸው ፍጹም አላመኗትም። ስለዚህ መሞት ትፈልጊያለሽ ከምትሞችና ከምትሰነብች ይላታል። እሷም ፍጹም አትግደሉኝ፣ እኔ ማቀው ታምር የለም ምንም አላደረግኩትም ትለዋለች። እንግዳውስ እንገልሻለን ይላታል። ግደሉኝ፣ እፈለጋችሁ እንደፈለጋችሁ አድርጎ ትላቸዋለች ሉላ ማለት ነው። ስለዚህ እህቷንም ደግሞ መንትያ እህቷንም እንግዲህ ነብሰ ጥሩዋን ሲይዟት እባካችሁ ተዋት፣ እህቴ ነብሰ ጥሩ ነች፣ ችግር ካለባችሁ ከእኔ ጋር ጨርሱ ትላቸዋለች ማለት ነው። እነሱም ደግሞ እኛ ከእናንተ ጋር ምንም አይነት ችግር የለብንም፣ ሆኖም ግን ሱራፌልን ከደበቅሽበት ከከተትሽበት ይዘሽ ነይ ይሏታል። እሷ ደግሞ እኔ የትም አልከተትኩትም የትም አልደበቅኩትም የት ሄጄ አመጣለሁ ስትል ቃሏን ትሰጣቸዋለች። ሆኖም ግን እነሱ ፍጹም አላመኗትም። እንግዲህ ሱራፌል የት ነው ያለ አምጪ ሎሚ ያሄን ያዘዛቸው ፖሊሱ ነው ማለት ነው። ማለቴ ዶክተሩ ነው ያዘዛቸው። ለምን ሉላ ከዶክተሩ ጋር እወዳለሁ ብላ ስትጫወት ስለነበረች። ሆኖም ግን ዶክተሩ እንደማትወደው አውቆ ጨዋታውን አሸንፏት። ስለዚህ እሷ ግን በሚስጥር ከእህቷ ጋር ተመሳጥረው እርጉዝ ነኝ ከሱ ጋርም ቆይታ አብራው እየኖረች እርጉዝ ነኝ ላንተ አርግዣለሁ ብላ የእናትና አባቷን ንብረት ማስመለስ ትሞክር ነበር፣ ግን አልቻለችም። ይህ ነብሰ ጥሩ ነች። ስለዚህ ችግር ካለባችሁ ከኔ ጋር ጨርሱ ትላቸዋለች። እባክህ ለእሷም ለጽንሱም ጥሩ አይደለም፣ እባክህ እህቴን ሉላን ልቀቃት ትላለች። ሉላን ደግሞ አንለቃትም ብለዋለኝ። ምክንያቱም ሱራፌልን ካመጣሽ እንለቃታለን፣ ሱራፌልን ካላመጣሽ ግን እህትሽን አንለቃትም ይሏታል። እንግዲህ እሷም በተቃራኒው ደግሞ በጎን ማንን ትልካለች? የሳሚን ሚስት ቤዛን ትልካታለች ማለት ነው። ቤዛ ትሄድና ከሆነ ሰው ጋር አብረው ሎሚን ይዟታልኝ። ሎሚን ይዘው አግተዋት እያለ በቃ አንቺ ሂደሽ ከዶክተሩ ጋር ትሰሪያለሽ፣ ምንም የማያውቅ መስለሽ የዶክተሩን ገንዘብ ቀስ ቀስ እያልሽ ታቀብይናለሽ፣ እቤቱን ያለውንም ሰነድም ትሰጭናለሽ፣ ካልሆነ ግን ቤተሰቦችን እንጨርሳቸዋለን ይሏታል። ሎሚም በጣም ደንግጣ እባካችሁ ተውኝ፣ ቤተሰቦችን አትጨርሱብኝ፣ ያሉኝ እነሱ ብቻ ናቸው፣ ማንም የለኝም
ስለዚህ ቤተሰቦችን አትንኩ፣ የምትፈልጉትን ነገር አደርጋለሁ ትላለች ሎሚ። እንግዲህ ሎሚም የቤተሰቦቿን ፎቶ ሲያሳዩት፣ ቪዲዮ ሲያሳዩት በጣም አዝና እባካችሁ ቤተሰቦቼን ምንም ነገር አታድርጓቸው፣ እንደምትፈልጉት ነገር እኔን እንደምትፈልጉት አድርጉኝ፣ ግን ቤተሰቦችን ተውልኝ፣ ያሉ ቀሪ ሀብቶች እነሱ ናቸው እያለች ሎሚ ትናገራለች። ሆኖም ግን ሎሚ አንቺ ቤተሰቦችሽ እንዲቆዩ የምትፈልጊ ከሆነ ትላታለች ቤዛ፣ ከአሁን በፊት ያደረግሽውን ነገር እረስተሽው ነው ወይ ስትላት፣ እረ ፍጹም አልረሳሁትም፣ ግን እባክሽ ይቅር በይኝ ትላታለች ቤዛ። ቤዛ አይደለም ምትይኝ ደግሞ እመቤት ነው ማለት ያለብሽ ወይ ምትዬ ትላታለች። እሺ እመቤት ችግር የለውም ትላለች። ሳሚና ቤዛ ትንሽ ተጋጭተዋለኝ። በዛ ምክንያት ቤዛ ከቤት ወጥታለች። ሱራፌልም ደግሞ ወደ ቤት መሄድ አይፈልግም። ትንሽ አልተስማማምና ከሚስቱ በዛም ምክንያት ውጭ ላይ ያለ በቃ ና መሄድ ትሄዳለብህ ብሎ ይዞት ይመጣልኝ ማለት ነው። እንግዲህ ዶክተሩም ይልክና ሰው እነሱነን ያስዛቸዋል ማለት ነው። ቁጭ በል ይላቸዋል። ሳሚም ሱራፌልም ይመጣሉ፣ ይይዟቸዋል። ሁለቱም ጋር ሽጉጥ ይደቀንባቸዋል። ስለዚህ ምንም ሳትናገር ውጣ ይሉታል ሱራፌልም። ሱራፌል ይወጣል። ሳሚን ይተውታል ቤት ማለት ነው። እንግዲህ ሎሚንም እጅና እግሯን አስረዋት እባካቸው ፍቱኝ፣ አላሳዝናቸውም ወይ ቅዝቃዜው መሬት ላይ ትላለች። ከዚህ በኋላ ለረዥም ጊዜ እዚህ መሬት ላይ ታስረሽ ቅዝቃዜውን በደንብ ትለምጇለሽ። ስለዚህ ፍጹም አልፈታሽም። ስለዚህ እንደ ከዳሽኝ እየው ትላታለች። እሷም አልከዳውሽም እባክሽ ተይኝ ትላታለች። ግን ቀዝቃዛ መሬት ላይ ቁጭ ማለትሽ ብቻ ሳይሆን ቤተሰቦች ስትላት እባክሽ የቤተሰቦችን ነገር አትንኪ፣ እኔም ብቻ እንደፈለግሽ አድርጊኝ፣ ያለኝ ቀሪ ሀብቶች እኮ እነሱ ናቸው፣ ያለ እነሱ ማንም የለኝም ስትላት ቤዛም የተግባባን ይመስለኛል። ልፍታት ወይ ሲላት አትፍታት እዛው ትሆን፣ እኛ ጋር መስማማትና አለመስማማት ምን እንደሚያመጣ ታይዋለች ትላታለች። ከዛ ምንድን ነው የምትፈልጊው ስትላት እንግዲህ ዶክተሩን ለመግደል መድኃኒት አዘጋጅተው በውሃ እንድትሰጠው ያዟታል ማለት ነው። እሱም ተደብቆ ያያታልኝ መድኃኒቱንም ሲሰጧት ማለት ነው። አሁን የምትዩ ይህም መድኃኒት እቤት ስደርሽ ነው በውሃም ሲል የሆነ የምትሰጪው፣ ግን አሁን ከቤት ስላስወጣሽ የምትዩ ነገር ምንድን ነው? አንቺ ሱራፌል አግቶ የነበረ ሱራፌል ገፍትሮ ጥሎኝ ራሴን ስቼ ነበር፣ ሰዎች አንስተው ወደ ሆስፒታል ወስደውኝ ነው፣ አሁን እኔ ከሆስፒታል እየተመለስኩ ነው ብለሽ ለዶክተሩ ንገሪው ይሏታል። እሷም እሺ ትላለች። ከዛ ከገባሽ በኋላ ያለውን ገንዘብ ቀስ ቀስ እያልሽ ወደኛ አካውንት አስገቢያለች ትላታለች። ሎሚም እሺ ችግር የለም አደርጋለሁ ትላታለች። እረ ሁሉንም ባንዴ አወጣልሻለሁ ስትላት ሁሉም ባንዴ ስታወጪ የማይነቃ ነው ወይም ይመስልሽ ትላታለች። ስለዚህ የቤተሰቦቿን ፎቶ ቪዲዮ ታሳያታለች። እባክሽ ቤዝዬ የኔም ቤተሰቦችን ምንም አታድርጊብኝ፣ ያሉብኝ እነሱ ናቸው ትላታለች። ስለዚህ ሮቤልን ዶክተሩ እንግዲህ ሮቤል ነው ስሙ። ሮቤልን ሂደሽ በቃ ካሁን ከሐኪም ቤት ተመልሻለሁ ትይዋለሽ። ሮቤል ደግሞ በተቃራኒው ሱራፌልን አግቶት ይገኛል። ለምን ሎሚን ያዛት ገደላት ብሎ። ሱራፌል ደግሞ ሎሚን ገፍትሯት ነው የሄደው። ራሷን ስታወድቃለች። በተቃራኒው ደግሞ ሱራፌል ሞታለች ብሎ ያስባል። ግን ሎሚ አልሞተችም ማለት ነው። ስለዚህ አንቺ እዛ ጋ ውስጡ ያለውን ሁነሽ የቤቱን ሰነድ ትሰጭናለሽ፣ የሚያስፈልገንም ነገር ታግዥናለች ይሏታል። ሎሚም ይሄን ማድረግ አትፈልግም። እንግዲህ ሎሚን ያገታት ቅንዝርቴ ይባላል። በል ቅንዝርቴ ፍታና ስልኳን ስጣት ትደውልለት ትለዋለች። እሷም ስልኳን ትቀበልና ትደውላለች ማለት ነው። ሄለው ሄለው ትለዋለች። ከዛም እሱም ስልኩን ያነሳና እንዴት ነሽ ደህና ነሽ ወይ? እንግዲህ ሱራፌል ሲታገት አንቺን ለቀቁሽ ማለት ነው ይላታል። ከዛም እሱን ታነሳና እሱም ቤዛና ግብሽ ሁነው እያስፈራሩሽ ነው ወይ ይላታል። እንግዲህ ሮቤል አይ አላስፈራሩኝም፣ ማንም የለኝም፣ እኔ ከሆስፒታል እየወጣሁ ነው ትለዋለች። የምን ሆስፒታል ሲላት ራሴን ስቼ ሰዎች አንስተው ወደ ሆስፒታል ወስደው ነበርና አሁን ልመጣ ነው ትለዋለች። ትናንትና እንግዲህ ሱራፌል ገፍትሮ ሲጥለኝ የሞትኩ መስሎ ትቶኝ ሄዷል ትለዋለች።
እንግዲህ ሮቤልም ይሄን ክፍተት ተጠቅሞ እንግዲህ ሱራፌልን ነፍሰ ገዳይ ነህ ብሎ መወንጀል ይፈልጋል ማለት ነው። ሉላም እንግዲህ ነፍሰ ጥሩ ነች፣ ግን ገፍትረው ስለጣሏት አሟት እየታገለች ትገኛለች። ተደናግጠው እነ ሳሚ ወደ ሆስፒታል ይዘዋት ይሄዳሉ። ሱራፌልንም አግተው ይዘውት ይወጣሉ ወደ ውጭ። ከዛም ሮቤል ይደውልና የት ናችሁ የት ደረሳችሁ ሲለው አለቃ እየመጣን ነው ይሉታል። በቃ ተውት በሱ ይላቸዋል። የት ሲለው በመጣላችሁበት መንገድ ሜዳ ላይ ሲሉት አዎ ሜዳ ላይ ግን ደግሞ የሆነ ማስታወሻ ነገር አስቀምጡለት ይሉታል። እነሱም እሺ ብለው ለሱ ማስታወሻ ለማስቀመጥ ይሞክራሉ ማለት ነው። ማስታወሻም ትተውለት እንግዲህ ሱራፌልም ነቅቶ ከለቀቁት ከጣሉት ቦታ ላይ ይነቃና ለሳሚ ይደውልለታል። ሲለው እኔ ያለሁበትን ቦታ አላውቀውም፣ ግን አግተው አምጥተውኝ የሆነ መንገድ ላይ ትተውኛል ይለዋል። ስለዚህ ቦታውን ንገረኝ እኔ እመጣለሁ ይለዋል። ሳሚ ደክማለህ እኔ እመጣለሁ፣ እኔ ግን የቦታውን ስም አላውቀውም ሲለው ሱራፌል በቃ በሱ ባሉበት ቦታ ጠይቅ ሰው ይለዋል። ከዛ ሉላ እንዴት ነች ሲለው ሉላ አሟት ወደ ሆስፒታል ወስደናታለኝ። ጽንሱስ እንዴት ነው ሲለው እንግዲህ እንደ እግዚአብሔር ፍቃድ ደህና ሚሆን ይመስለናል ብለውታለኝ። ሮቤልም እንግዲህ ተንኮል ያለቀቀው ሮቤል የሰው ሀብት ንብረቴ ነው ብሎ የወሰደ ጎበዝ፣ አሁንም እንግዲህ በተቃራኒው ሱራፌልን ነፍሰ ገዳይ ብሎ ሊወነጅለው ይፈልጋል። ምክንያቱም ሎሚ ራሷን ስታወደቀች እንጂ አልሞተችም። ሮቤል ግን ሎሚ ሙታለች፣ ገዳይ አንተነህ ነፍሰ ገዳይ ነህ ብሎ ሊያስዘው ይፈልጋል ሱራፌልን። ሱራፌልም በተቃራኒው ደግሞ ስላላወቀ በቃ ገድያታለሁ ከዚህ በኋላ አለቀልኝ እያለ ይገኛል ማለት ነው። በተቃራኒው ደግሞ ቤዛ አይታታለች እንዳልሞተች። ቤዛም እንዳልሞተች አይታት እንግዲህ እሱ ጋር ገብተሽ ትሰሪያለሽ፣ የሚያስፈልግሽን ክፍያ እንከፍልሻለን ትላታለች። ከዛም ሮቤልም ይደውልና ምንድነው የት ናችሁ? ይዘነው እየመጣን ነው ይሉታል። ምንም እንዳታመጡት ባላችሁበት መንገድ ፈታችሁ ተውት ይሉታል። እሱም ፈተው ሲተውት እንግዲህ ስልክ ደውሎ ለሳሚ ተመልሶ ይሄዳል ማለት ነው። እንግዲህ ሮቤልም ተንኮሉን ጀምሯል። ምክንያቱም ሱራፌልን ሌባ ነው ብሎ ፖሊስ ጣቢያ ሊከተው ይፈልጋል ማለት ነው። እንግዲህ ሎሚም ወደ ሮቤል ቤት እየሄደች ትገኛለች። ከሮቤል ቤትም ከደረሰች በኋላ መጣሽ፣ እንዴት ነሽ፣ እንኳን ደህና መጣሽ፣ ምን አሉሽ ይላታል። ምንም አላሉኝም እያለች ትነግረዋለች። ግን ድንጋጤ በተሞላበት መልኩ ነው። ምክንያቱም ቤዛ አድርጊ ብላ የሰጠቻት መድኃኒት አለ ማለት ነው። እንግዲህ ሮቤልም ከሎሚ ጋር የሆነ መጠጥ ያዘጋጅና ግን ውሃው ምንም የለውም። ምን ይላታል? ውሃው መርዝ አለው። ስለዚህ የተሸነፈ ሰው ይጠጣል፣ ያላሸነፈ ሰው ደግሞ አይጠጣም ይላታለኝ። እሷም እንግዲህ እኔ ምን አገባኝ ታዲያ ለምንድን ነው ስትለው መወዳደር አለብሽ አንቺም እኔም እንግዲህ የሱራፌልን ፈተና እኔም አንቺም መፈታተን አለብን ይላታለኝ። እንግዲህ ሎሚም ደንግጣ ዝም ብላ ታየዋለች፣ ምንም አላለችውም። ሮቤልም አሰበ፣ ግን ውሃው ምንም አይነት መርዝ የለውም። መርዝ የሆኑ ሰዎችም እንደዚህ ውሃ ውስጥ እንዳለ ብርጭቆ ናቸው። መርዝነታቸው አይለይም። መርዝ ስታደርጊውም ስትጠጪውም አይለይም። የሚለየው ከጠጣሽው በኋላ ውስጥሽ ላይ የሚሰማሽ ጉዳት ነው እያለ ይናገራታል ማለት ነው። ሎሚም ወደ ሮቤል ቤት ደረሰች። መጣሽ ይላታል። አዎ ትለዋለች። እንኳን ደህና መጣሽ ቁጭ በይ ይላታል። እሷም እዚህ ትለዋለች። አዎ እንኳን ደህና መጣሽ፣ እንዴት ነው? ሱራፌል ሞታለች ብሎ ነው ቶቶሽ ሄደ ሲላተኝ እኔ እንጃ እሱን እኔ አላወቅኩም መሰለኝ ትለዋለች። አሁንስ እንዴት ነች ሲላት ደህና ነኝ እኔ እግዚአብሔር ይመስገን ትለዋለች። ስለዚህ ከሱራፌል ጋር ልጫወት ያሰብኩት ነገር አለ፣ እሱን ጨዋታ ከአንቺ ጋር ብጫወት ምን ይመስልሻል ይላታል። ምንድነው እሱ ትለዋለች። እሱም አንቺን ሳይገልሽ ገሏታል ብሎ ወንጀለኛ ነው ብሎ ሱራፌልን ማሳዝ ነው ይላታለኝ። እሷም ደንግጣ እንዴት ትላለች። ግን ይሁን እንጂ ከሮቤል ጋር ትኑር እንጂ የምትሰራው ግን ለሮቤል ቤተሰቦች ነው። ምክንያቱም በቤተሰቦቿ አስፈራርተዋታለኝ። እሷም ግን ቢያስፈራሯትም ግን ህሊናዋ ሊቀበልላት አልቻለም። ሆኖም ግን የሚጠጣ ነገር አስቀምጦ አየሽው ይሄ የሚጠጣ ነው ከዚህ ውስጥ መርዝ አለው ይላታለኝ። ለምን ስትለው በቃ ያሸነፈ ሰው ይጠጣል፣ ያላሸነፈ ሰው ደግሞ አይጠጣም ሲላተኝ
እንዴት እንደዚህ ሊሆን ይችላል? ግን እኔ አልገባኝም። ለምንድነው ልትጠጣ የፈለገው ትለዋለች። አንቺ መቼም አይገባሽም እያላት እንዴት ነህ ደህና ነህ ወይ? ምንም አይነት ህክምና አያስፈልግህም ይለዋል። ምንም አይነት ህክምና አያስፈልገኝም ደህና ነኝ ይለዋል። ሳሚ ደግሞ እባክህ የተጎዳ ነገር ካለ ህክምና ታይ ይለዋል። አይ ምንም አይነት ጉዳት የለብኝም ህክምናም አያስፈልገኝም ይለዋል። በቃ አንተ ሂድ እኔ ከሉላ ጋር እቀመጣለሁ ይለዋልኝ። አይ ሳሚም ችግር የለውም እኔ ትቻችሁ አልሄድም ከዚህ ነው የምቀመጠው ይለዋል። እንግዲህ ሳሚም አንተ ሂድ ስለተመታህ ስለደከምህም አንተ ሂድና እረፍ እኔ ከሉላ ጋር አለው ይለዋል። እሱም ደግሞ ሊረዳው ስላልቻለ አይሆንም አንተ መሄድ አለብህ ብሎ ሱራፌል ሳሚን ይሰደዋል ማለት ነው። ከዛም ሮቤልም ከቤት ውስጥ እንግዲህ ወይንና ውሃ አዘጋጅቶ አየችው ይሄ መርዝ ነው ይላታል ንጹህን ውሃ። ምክንያቱም የሰጧትን መርዝ አይቷል ግን በተቃራኒው እየነገራት ነው እሷ ግን አልገባትም ማለት ነው። ከዛም ምንድነው ስትለው እንዴት ለመኖር ይሄን ያህል ትጓጓለች ማለት ነው ሲላት እንዴ አዎ እኔ መሞት አልፈልግም ትለዋለች። ከዛም በቃ እስኪ እንግዲህ ጠጣኸው በቃ መርዝ ነው አትሞትም ትለዋለች። ከዛም እንደዛ ስትለው ሮቤልን ብድግ ያደርግና እሱ ችግር የለውም ታያለሽ እንግዲህ ብሏትኝ። ከዛም እንግዲህ የተወራረዱበትን ውሃ መርዝ ስትሰጣት ስላየ መርዙ ደግሞ ሮቤልን እንድትገለው ነው። ቤዛን የሰጠቻት እሱን አይቶ እሱ ደግሞ በተቃራኒው መርዝ የሰጣት አስመስሎ ውሃ ይሰጣታል ማለት ነው። በይ ጠጪው ይገላልኝ ያሸነፈ ሰው ነው የተሸነፈ ሰው ነው የሚጠጣው ያሸነፈ አይደለም። ስለዚህ ጠጭ ብሎ ውሃውን ይሰጣታል ለሎሚ ማለት ነው። ሎሚም ትፈራና ትርበተበታለች እንዴት እጠጣዋለሁ ትላለች ጠጭ አልኩሽ ጠጪ ይላታል። እሷም ልትጠጣ ትሞክራለች ማለት ነው። ከዛም እንግዲህ ከሆስፒታል ማን ትደውላለች ቤዛ ማለት ነው። ቤዛ ትደውልና ምንድነው እየተካሄደ ያለው? ችግሩ ምንድነው? ሱራፌልስ እንዴት ነው እያለች ትጠይቃለች ማለት ነው። ስትጠይቅ ግን ስለ ሱራፌል አንዳችም የሚመልስላት ሰው የለም። ሁሉም ትክክል እንዳልሆነ ስህተት ስለሚሰራ ሁሉም እሱን አይፈልጉትም ማለት ነው። እሷም ግን ግራ ተጋብታ ሮቤልም ጠጭ ያልኩሽ አይደለ ሲላት ትደነግጣለች። ከዛም እሱ ብድግ ያደርግና ከእጇ ወስዶ ሮቤል ይጠጣዋል ማለት ነው። እንዴት ጠጣኸው ስትለው በቃ ጠጣሁትኝ እኔ ምን ሆናለሁኝ። መርዝ ስትለው በቃ መርዝ ነው የጠጣኸው ስትለው አዎ መርዝ ነው። ግን ደግሞ በጊዜ ሂደት የሚገል ነው። ቶሎ የሚገል ነገር አይደለም ያመነምናል እንጂ ይላታለኝ። እሷም በተቃራኒው ፈርታ እውነት መርዝ ነው እውነት አይገልም ስትለው ይሄ እያዋዛ የሚገል እንጂ ቶሎ የሚገል ነገር አይደለም። ስለዚህ ፍጹም እንዳታስቢ ሎሚ ይላታል። ሎሚ ግን የእውነት መርዝ መስሏት ነው ግን መርዝም የለውም ምንም የለውም። ዝም ብሎ እሷን ለመታዘብ ነው ምክንያቱም የተሰጣትን ነገር ለማስታወስ ፈልጎ መርዝ እኮ ነው ይላታል። እሷ ደግሞ እንዴት መርዝ ትሰጣለህ እያለች ትናገረዋለች። እሱ ደግሞ ምንም ችግር የለውም አታስቢ ይላታል። ቶሎ አይገለኝም ቀስ እያለ ነው የሚገለኝ ሲላትኝ ማመን እስኪያቅታት ድረስ አይ ሊሆን አይችልም። እንዴት ትጠጣለህ? ለምን በህይወት ላይ ትጨክናለህ? ለምንስ እንደዚህ ታደርጋለህ? እያለች ትመክረዋለች ማለት ነው። ግን እሱ በስተመጨረሻ እንኳን ሊሰማት ምንም አላለም ማለት ነው። እንግዲህ ቤዛም ሆስፒታል ገብታ ገና አልነቃችም። ሉላም እንግዲህ እዛው አለችና የእህቷ መታመም አሳስቧታል ማለት ነው። እንግዲህ ሁሎችም ተደላግጠው እያሉ ሮቤል ደግሞ ሱፉን ለብሶ መነፀሩን አድርጎ ሸክ እያለ ወደ ላይ ይሄዳል። እነሱ ግን ከዚህ ቤታቸው ሀዘንተኛ መስሎ ድባቡ በጣም ያስጠላልኝ ግን እሱ ይሄን ሁላ ምንም አልመሰለውም። ሆኖም ግን የዛሬው ቤዛ ድራማ ክፍል 137 የተጠናቀቀው መድኃኒቱን ሰጣት እሷም ከሰራችው ምግብ ላይ መድኃኒት ልትጨምርለት ስትል ሮቤልም የተሰጣትን መድኃኒት አይቷልኝ። ግን ደግሞ ለማን ነው ለምን የሚለውን ነገር አላወቀም።
እና 137 በዚህ ነው የተጠናቀቀው ማለት ነው። በክፍል 138 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ እንደ ምድር አሸዋ ብዝት ብዝዝት ይበልልኝ። ለቲጂ ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮቹ ስለምትሰጡን ሀሳብ አስተያየት ከልብ እናመሰግናለን። ሀሳብ አስተያየታችሁ አይለየን። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልን። መጨመርም መቀነስም ያለበት ነገር ካለ ንገሩን። የእናንተ ሀሳብ አስተያየት ለእኛ ጠቃሚ ነው እላለሁኝ። ወዳችሁ ፈቅዳችሁም ስለምትከተሉን ከልብ እናመሰግናለን። ምስጋናችን የላቀ ነው። በያላችሁበት የዓለም ዳርቻ ሰላማችሁ እንደ ምድር አሸዋ ብዝት ብዝዝት ይበልልኝ። ለሰው ልጅ ሰላም ነው። ሰላም ካለ ሁሉ ነገር አለ ማለት ነው። እግዚአብሔር አምላክ ቅድስት ሀገራችን ኢትዮጵያንም ይጠብቅልን በቸርነቱ በምህረቱ የአስራት አገራችን ኢትዮጵያን ይጠብቅልን፣ ቤተሰቦቻችንም ይጠብቅልን። በስደት ያለነውንም እግዚአብሔር አምላክ በሰላም ለሀገራችን መሬት ያብቃን። የተወለዱትንም ያሳድግልን፣ የሞቱትንም ደግሞ ነፍሳቸውን ከደጋጎቹ ጎን ያድርግልን፣ የራቁትን ይመልስልን እያልኩኝ እንግዲህ በክፍል 138 እስከምንገናኝ እኔም እናንተም ቸርን ሰንብት። ባይ ባይ።